ቫዝሊን የሌለበት ቤት መቼስ የለም አይደለ? ዛሬ ስለ ቫዝሊን እናያለን። ሰላም ጤና ይስጥልኝ። ቫዝሊን የሌለበት ቤት የትም የለም ማለት ይቻላል። ነገር ግን ብዙዎቻችን ቫዝሊን የምናውቀው ለከንፈር መድረቅ ብቻ ነው። ዛሬ ግን የቆዳችንን፣ የፀጉራችንን አልፎ ተርፎም የቤት ስራሽን በአንድ ትንሽ የቫዝሊን ማሰሮ መቀየር እንደሚቻል 40 አስገራሚ ሚስጥሮች እነግርሻለሁ። ይህንን ቪዲዮ ህይወትሽ ቀለል የሚያደርግ አዳዲስ ዘዴዎችን የያዘ ነው። እስከ መጨረሻው ተከታተሉን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለዚህ ወደ ነጥባችን እናልፋለን። 40 አስገራሚ የቫዝሊን ጥቅሞችን እናያለን ማለት ነው። እነሱንም ከፋፍለን እንመለከታቸዋለን። በመጀመሪያ ለቆዳና ለፊት ውበት የሚለውን እንመለከታለን። አንደኛ ቁጥር ከ40 ውስጥ አንድ ቁጥር የሜካፕ ማጽጃ። ለጥጥ ላይ ቫዝሊንን አድርገን ሜካፓችንን በቀላሉ ማጽዳት እንችላለን ማለት ነው። ስለዚህ ዋነኛውና አንደኛው ጠቀሜታ ሜካፕ ማጽጃነት ይውላል ማለት ነው ቫዝሊን። ሁለተኛው ጠቀሜታ ደግሞ ለደረቀ ከንፈር የሞቱ ቆዳዎችን ለማላቀቅ ከስኳር ጋር በመቀላቀል መጠቀም ይቻላል ማለት ነው። ከስኳር ጋር ቀላቅለን ከንፈራችን ውብና ማራኪ ማድረግ እንችላለን። ሶስተኛው የፊት መጨማደድን ከዓይን በታች ላለ ስር ላይ ቀስ ብለሽ በመቀባት የፊት መጨማደድን ያስወግድልናል ማለት ነው። አራተኛ ሽቶን ከተቀባን በኋላ ለረጅም ጊዜ እንዲቆይልን ቫዝሊንን ከስር በማድረግ ሽቶአችንን መቀባት እንችላለን ማለት ነው። ለረጅም ሰዓት ቆይቶ እንዲቆይ ያደርግልናል ማለት ነው። ለአምስተኛ ለደረቀ ተረከዝ ማታ ተረከዝሽ ላይ ተቀብተሽ ካልሲ ልበሽበት። ካልሲ ስንቀባ የተሰነጣጠቀ ተረከዝ እንዳይኖረን ያደርጋል ማለት ነው። ስድስተኛ ለቆዳ መታሸት ቆዳችንን ማሳጅ ለማድረግ ሪላክስ እንዲያደርግ ያደርግልናል ማለት ነው። ሰባተኛ የቆዳ መድረቅን በክርንና በጉልበት አካባቢ ያለ የቆዳ ድርቀትን ያስወግድልናል ማለት ነው። ስለዚህ ይህንን በአግባቡ አሸታ አድርገን በመጠቀም እንድንጠቀም ይሆናል ማለት ነው። ለዓይን ቅንድብ ስምንተኛ ለዓይን ቅንድብሽ ወፍራም እንዲሁም በየቀኑ ተቀቢው። ስለዚህ ቅንድብ እንዲወፍር የሚያደርገው ያደርግልናል ማለት ነው። ስምንተኛው ጥቅማችን። ዘጠነኛ ሽፋሽፍት እድገት ሽፋሽፍታችን እንዲረዝም ያደርጋል ማለት ነው። አስረኛ ቆዳሽን ቀለም ስትቀቢ ቆዳሽ ስር ተቀብተሽ ግንባርሽም ዙሪያ ላይ ተቀቢው ቀለም እንዳይዝ ያደርጋል ማለት ነው። ሌላኛው ከፀጉርና ለሰውነት በሚል ርዕስ 11ኛው የፀጉር ጫፍ ለተሰነጣጠቀ የፀጉር ጫፍ በትንሽ ቫዝሊን በመቀባት የተሰነጣጠቀ የፀጉር ጫፍን አሪፍ እንዲሆን ያደርግልናል ማለት ነው። 12ኛ ለእጅ ጥፍር አካባቢ ያለ ቆዳ እንዲለሰልስ ያደርግልናል ማለት ነው። 13ኛ የጥፍር ቀለም ስትቀቢ ቆዳሽ ላይ እንዳይሆን በቫዝሊን መቀባት። 14ኛ ለፀጉር ብርሃን ትንሽ የቫዝሊን በእጅሽ ላይ አሽተሽ በፀጉር ላይ ቀስ ብለሽ አሳረፊው። 15ኛ ለቁስል ለትንሽ ለቆሰሉ ቁስሎች እንዳይ ለቁስል ተመራጭ ነው ማለት ነው። 16ኛ ለቀለበት ለታሰረ ቀለበት በቀላሉ ለማውጣት ይረዳናል ማለት ነው። 17ኛ ለጆሮ ጉትቻ ለረጅም ጊዜ ጉትቻ ላልተጠቀመ ጆሮች ለማለስለስ ይረዳናል። 18ኛ ለሰውነታችን በሽታ ለሰውነታችን ድርቀት ለመከላከል ከሎሽን ጋር በመቀላቀል መጠቀም ይቻላል ማለት ነው። 19ኛ ለእግር መታሸት የድካም ስሜት ሲሰማን ለመቀነስ ይረዳናል ማለት ነው። 20ኛ የፀጉር መቆጣጠር ወይም ፀጉርን ፍሪዝ ለማድረግ ይረዳናል ማለት ነው። ይሄ ለፀጉር ለስላሳነት ላለው ፀጉር ማለት ነው። 17ኛ አይተናል። ለቤትና ለተለያዩ ስራዎች ይውላል ማለት ነው ቫዝሊን። ይህ ለቤትና ለተለያዩ ስራዎች እንዴት እንጠቀማለን? ከ21ኛ ጀምሮ ያለው እናያለን። 21ኛ ዚፕ ለማስተካከል የጠበቀ ዚፕ ላይ መቀባት ማለት ነው ዚፕን ለማስተካከል። 22ኛ ቆዳ ጫማችን
እንዲያበራ ለማድረግ ማለት ነው። ቆዳ ጫማችን ላይ በጥንት ጊዜ ሰዎች ያደርጉታል ይሄን ነገር። አሁንም መጠቀም እንችላለን ማለት ነው። 23ኛ የበር ድምጽ ለሚያስቸግረው ያጠፋል ማለት ነው፣ ዳርዳሩን በመቀባት። 24ኛ የቀለም መቀባት፣ መስኮትን ስትቀቡ መስታወት ላይ ጠርዙ ላይ መቀባት ነው። 25ኛ የእንጨት ማብሪያ የቤት እቃዎችም ለማብራት። ሌላኛው 26ኛ የፕላስቲክ እቃዎችን እንዲያበሩ ያደርጋል ማለት ነው። 27ኛ የመዋቢያ እቃዎችን ተጠቀሙ። በመዋቢያ እቃዎች ክንዶች ላይ በመጠቀም ለመዋቢያ እቃዎች። 28ኛ የልብስ እድፍ ሜካፕ ልብሽ ላይ ከቫዝሊን ማስለቀቅ ይቻላል። የልብስ እድፍ ሜካፕን ከነካ ማለት ነው። 29ኛ የሻማ ግርጌ ላይ ቀብተሹ ማቆሚያው ላይ እንዳይዝ ማድረግ ማለት ነው። 30ኛ የቤት ኪሶች የቫዝሊን የተለያዩ የቤት እቃዎችን ጥገና ያውላል ማለት ነው። ቀሪዎቹ ከ31 እስከ 40 ያሉትን ደግሞ እንመለከታለን። 31ኛ የቀለም ብሩሹ እንዳይደርቅ። 32ኛ የቤት ስልክ ወይም የሰውነት ድርቀትን ለመከላከል። 33ኛ የመስታወት ነጠብጣብ ላይ። 34ኛ የብስክሌት ሰንሰለት ላይ እናደርጋለን ማለት ነው፣ ልክ እንደ ግሬስ። 35ኛ ለታመመ አፍንጫ ከጉንፋን በኋላ ለሚያመን አፍንጫ መሆን ይችላል ማለት ነው። 36ኛ የቆዳ ቦርሳ ማብሪያ፣ ቆዳ ቦርሳ ካለን ለቆዳ ቦርሳ ዙሪያውን መቀባት ማለት ነው። 37ኛ የአልጋ መገጣጠሚያ ዙሪያውን መገጣጠሚያውን መቀባት እንችላለን። 38ኛ የመኪና በር ማጥፊያ የበር ላይ። 39ኛ ለቀለም መደበቂያ ለቀለም ዙሪያውን እናደርገዋለን። 40ኛ የቫዝሊን ማሰሮ ዲኖ በፋኖስ በጥንቃቄ መጠቀም ይገባል ማለት ነው። ማጠቃለያችን እናልፋለን። ቫዝሊን በሰውነት በቤት ውስጥ መኖር ያለበት አስደናቂ ነገር ነውና እነዚህን 40 ነገሮች መክረሽ የትኛው ነው በጣም የተደነቃችሁበት ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ በማድረግ ለሌሎች ሼር በማድረግ የቻናሉን ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃ በየሳምንቱ ያገኙናል። በቀጣይ ቪዲዮ በሰላም ቆዩን። እስከሚገናኝ ሰላም ሁኑ። ሰላማችሁ ይብዛ። አመሰግናለሁ። ወዳችኋለሁ።